ነው የዓለምን ኃጢአት የሚያስወግድ እግዚአብሔር በግ እያለ ጥምቀት አስፈላጊነት ለእኛ ለሰው ልጆች ምንድን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚህ በተቀደሰው ስፍራ የተገኛችሁ የልዑል እግዚአብሔር ልጆች፣ የእመቤታችን የቅድስተ ቅዱሳን የቅድስት ድንግል ማርያም የአስራት በኩራት ልጆች፣ የደብራችን የአምደ ሃይማኖት ሰንበት ትምህርት ቤት ወንድሞቻችንና እህቶቻችን እንደምን ሰነበታችሁ? እንደምን ቆያችሁ? እንደምን አመሻችሁ? አሜን። እግዚአብሔር አምላካችን ለሁላችንም ይህንን ጊዜ ባርኮ ቀድሶ ስለሰጠን በቤቱ ተገኝተን እንድናመሰግነው ስለፈቀደልን ስሙ ለዘላለም የተመሰገነና የተወደሰ ይሁንልን። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው። የማቴዎስ ወንጌል ምዕራፍ 3 ከቁጥር 16 ላይ የምናገኘው ቃል ነው። ይህንን ቃል በዕለተ ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ በተጠመቀበት ዕለት እግዚአብሔር አብ በሰማይ በደመና ሆኖ የተናገረው ቃል ነው። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው። በዚህ ርዕስ እግዚአብሔር እንደፈቀደልን መጠን ስለ ጥምቀት እንማራለን። ስለ ጥምቀት የምንማራቸው ወይም የምንመለከታቸው ነገሮች ጥምቀት በመጽሐፍ ቅዱስ በብሉይ ኪዳን በነቢያት አንደበት በምን መልኩ ሲነገር ነበር? ጥምቀት በምሳሌነት ጌታችን መድኃኒታችን ኢየሱስ ክርስቶስ ከመጠመቁ አስቀድሞ ከብዙ ዓመታት በፊት በምሳሌነት ሲያስተምሩ ነቢያት ነበሩ። እነዚህን የጥምቀት ምሳሌዎችን እናያለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ተጠመቀ? ለምን መጠመቅ አስፈለገው? የዚህንም መሰረታዊ ነገር እናያለን። በመጨረሻም የጥምቀት አስፈላጊነት ለእኛ ለክርስቲያኖች ጥምቀት ለምን አስፈላጊ ሆኖ ተሰጠን? በጥምቀት የምናገኘው ነገር ምንድን ነው? በመጠመቃችን ምን እናገኛለን? የሚሉትን ነገሮች በጥቂቱ እንመለከታለን። እግዚአብሔር አምላካችን ለሁላችንም አስተዋይ ልቦና ሰሚ ጆሮ እንዲያድለን የአምላካችን መልካም ፈቃዱ ይሆንልን። በጥቅሉ ይሄ ወቅት ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደበት ልደቱን ካከበርንበት ዕለት እንዲሁም ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ የተጠመቀበትን ዕለት በምናስብበት ወቅት ይህንን ጊዜ ቤተክርስቲያናችን አንድ ትልቅ መጠሪያ ሰጥታለች። በግብፃዊውም ላይ እንዲሁም ደግሞ በቤተክርስቲያናችን የአምልኮ ስርዓት ላይ ይህንን ወቅት ቤተክርስቲያናችን የምትጠራበት መጠሪያ ስም አለ። ምን ይባላል? ይሄ ወቅት ምንድን ነው የሚባለው? ይሄ ወቅት ምን ተብሎ ነው የሚጠራው? መልሱልኝ እንጂ
እየዘመርን ተወለደ ተገለጠ እያን እየዘመርን ምንድን ነው የሚባለው ወቅቱ? አስተርእዮ። አስተርእዮ የሚለው ዘመነ አስተርእዮ ብለን እናስተካክለውና ዘመነ አስተርእዮ ተብሎ ይጠራል። ዘመነ አስተርእዮ ማለት የመገለጥ ወራት ወይም የመገለጥ ጊዜ ዘመን እንደማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተለየ መልኩ የተገለጠበት በተለየ አካሉ ሰው ሆኖ ወደዚህ ምድር ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ ከተወለደበት ጊዜ ጀምሮ ያለውን ይህንን በዮርዳኖስ ወንዝ እስከተጠመቀበት ጊዜ ድረስ ያለውን በአጠቃላይ የመገለጥ ወራት ወይም አስተርእዮ ብለን እንጠራለን ማለት ነው። አስተርእዮ ስንል በግሪክ ኤጲፋንያ ብለው ወይም ኤጲፋኒ ብለው የሚጠሩትን በአማርኛ መገለጥ ብለን በግዕዝ ደግሞ አስተርእዮ እንላለን። ሶስቱም ትርጉሙ አንድ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ በተለይም በዮርዳኖስ ወንዝ ጌታችን መድኃኒታችን ኢየሱስ ክርስቶስ በተለየ አካሉ ሰው ሆኖ በመወለዱ በለበሰው ሥጋ በዮርዳኖስ ወንዝ በእደ ዮሐንስ ሲጠመቅ አብ በደመና ሆኖ የምወደው የምወልደው ልጄ ይህ ነው ሲል መንፈስ ቅዱስ ደግሞ በርግብ አምሳል መጥቶ በራሱ ላይ ሲቀመጥ የአብ የወልድ የመንፈስ ቅዱስ አንድነትና ሶስትነት የተገለጠበት የታየበት በዚህ መልኩ ሥላሴ ወይም የአብ የወልድ የመንፈስ ቅዱስ መገለጥ መታየት በዚህ መልኩ ተገልጦ ታይቶ ስለማይታወቅ የመገለጥ ወራት ዘመነ አስተርእዮ ብለን እናከብራለን። ስለዚህ በጥምቀት የተገለጠው ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ በመጠመቁ በኋላ የምናያቸው ብዙ ነገሮች ለኛ ለክርስቲያኖች የሰጠን ቢሆንም ከምንም በላይ ደግሞ የአብ የወልድ የመንፈስ ቅዱስ መገለጥ ሰማይ ተከፍቶ አብ በደመና ሆኖ ድምፁን ያሰማበት የአብ ድምፅ የተሰማበት የምወደው የምወልደው ልጄ ይህ ነው የሚል ቃል የሰማንበት መንፈስ ቅዱስ በርግብ አምሳል መጥቶ በጌታችን በኢየሱስ ክርስቶስ ላይ ሲቀመጥ የሰው ልጆች ይህንን መገለጥ የአብን የወልድን የመንፈስ ቅዱስን አብ የራሱ አካል እንዳለው ወልድ የራሱ አካል እንዳለው መንፈስ ቅዱስ የራሱ አካል እንዳለው በዚህ መልኩ ተገልጦ ያዩት ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ ስለነበረ ዘመነ አስተርእዮ በሚል ይሄንን ወቅት እናስባለን ማለት ነው። ይህም በጌታችን በመድኃኒታችን በኢየሱስ ክርስቶስ መጠመቅ ምክንያት የተፈጠረ መገለጥ ነው ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀትን ሲያከናውን በዮርዳኖስ ወንዝ ሄዶ ሲጠመቅ አስቀድሞ በብሉይ ኪዳን በነቢያት በትንቢት ተነግሯል ስለ ጥምቀት። ታላቁ ነቢይ እግዚአብሔር ቅዱስ ዳዊት በመዝሙር 113 ከቁጥር 3 ላይ ስለ ጥምቀት ሲናገር ጌታችን መድኃኒታችን ኢየሱስ ክርስቶስ ለመጠመቅ ወደ ዮርዳኖስ በሚሄድበት ጊዜ የዮርዳኖስ ወንዝ የምታሳየውን ወይም የዮርዳኖስ ወንዝ የሚሆነውን ነገር በትንቢት መነጽር ተመልክቶ እንደዚህ ብሎ ተናግሯል። ባህር አየች ሸሸችም፣ ዮርዳኖስም ወደ ኋላው ተመለሰ ብሎ ይናገራል። ባህር አየች ሸሸች፣ ዮርዳኖስም ወደ ኋላው ተመለሰ። አምላክ ውኆችን ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 ጀምሮ ያለውን የዘፍጥረት ታሪክ ስንመለከት
ውሃዎችን የፈጠረ በእፍኙ የሰፈረ ጌታ ውቅያኖስን ስፍሩን ቁጥሩን የሚያውቅ መጠኑን የሚያውቅ ልኩን የሚያውቅ እርሱ የፈጠረው ጌታ በውሃ ሊጠመቅ ወደ ዮርዳኖስ ወንዝ ሲመጣ ባህር አየች፣ ሸሸችም፣ ወደ ኋላው ሸሸች ብሎ ቅዱስ ዳዊት ጌታችን ኢየሱስ ክርስቶስ በሚጠመቅበት ሰዓት የዮርዳኖስ ወንዝ የምታሳየውን ሁኔታ አስቀድሞ ተመልክቶ ተናግሯል። ነቢየ እግዚአብሔር ሕዝቅኤል ደግሞ በትንቢተ ሕዝቅኤል ምዕራፍ 36 ከቁጥር 26 ላይ ምን ብሎ ተናግሯል? ጥሩ ውሃ እረጭባችኋለሁ፣ እናንተም ትጠራላችሁ፣ አዲስም ልብ እሰጣችኋለሁ። በጥምቀት ስለሚገኘው አዲስ ልብ፣ አዲስ ማንነት፣ አዲስ ሰውነት እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ በመጠመቁ ለሰው ልጆች የሚሰጠውን አዲስ ሕይወት ጥሩ ውሃ እረጭባችኋለሁ እናንተም ከርኩሰታችሁ ትጠራላችሁ ብሎ በትንቢት መልክ አስቀድሞ የተናገረው ከኃጢአት ስለመንጻታችን በመጠመቅ ከኃጢአት ነጽተን አዲስ ሕይወት አዲስ ጸጋ የማግኘታችንን ምስጢር በትንቢት መልክ አስቀድሞ ተናግሯል። ይህንን የጥምቀትን ምስጢር ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚመሰርተው ራሱ አምላካችን እግዚአብሔር በነቢየ እግዚአብሔር ሕዝቅኤል ላይ አድሮ አስቀድሞ ተናግሯል። ስለዚህ በትንቢት የተቀመጠ ነው። ሁለተኛ በብሉይ ኪዳን በምሳሌነት ስለ ጥምቀት የተቀመጡ ምሳሌዎች አሉ። በምሳሌ ሆነው ኋላ ጥምቀት የሚተካቸው እንደ ጥምቀት ሆነው ሲያገለግሉ የነበሩ የጥምቀት ምሳሌዎች ሆነው ሲያገለግሉ የነበሩ ነገሮች አሉ። በሁለተኛ ነገሥት ምዕራፍ 2 ቁጥር 6 ላይ ስንመለከት ኤልያስ ሁላችንም እንደምናውቀው በዚህ ምድር ላይ በነቢይነት ከቆየ በኋላ በመጨረሻ ወደ ብሔረ ብፁዓን የተወሰደ ታላቅ ነቢይ ነው። ሳይሞት እግዚአብሔር የወሰደው ነቢይ ነው። ይህ ነቢይ በመጨረሻው ቀን ወደ ብሔረ ብፁዓን በሚወሰድባት በዚያች ዕለት ዮርዳኖስን ተሻግሮ ነው የተወሰደው። ያ ዮርዳኖስን ተሻግሮ መወሰዱ የጥምቀት ምሳሌ ሆኖ ተቀምጧል። በጥምቀት ያልተጠመቀ ያመነ የተጠመቀ ይድናል፣ ያልተጠመቀ ግን አይድንም ተብሎ በመጽሐፍ ቅዱስ ላይ እንደተቀመጠው እኛ በአብ በወልድ በመንፈስ ቅዱስ ስም ስንጠመቅ ወደ ገነት ወደ መንግሥተ ሰማያት መግባት የምንችልበትን ጸጋ ከእግዚአብሔር የምንቀበል መሆናችንን በምሳሌነት ተቀምጧል ማለት ነው። እየሰማችሁ ነው? እኔ ጋር ናችሁ? ይህንን በሁለተኛ ነገሥት ምዕራፍ 2 ቁጥር 6 ላይ ታነባላችሁ ማለት ነው። ሁለተኛ ኖህና ቤተሰቡ በእምነት መርከብ መስርተው ከጥፋት ውሃ መዳናቸው የጥምቀት ምሳሌ ሆኖ ተጽፏል። ኖህ እንደምታውቁት የሰው ልጆች በምድር ላይ ኃጢአት ሰርተው በደል ሰርተው እግዚአብሔርን ባሳዘኑ ጊዜ ኦሪት ዘፍጥረት ምዕራፍ 7 የሚነግረን ይሄንን ነው። እግዚአብሔርን ባሳዘኑ ጊዜ እግዚአብሔር የሰው ልጆችን ሁሉ ለማጥፋት በወሰነ ጊዜ ኖህና ቤተሰቡ ብቻ እግዚአብሔርን ደስ የሚያሰኝ ስራ ሰርተው ተገኝተዋል። እግዚአብሔር ከሚያመጣው ቅጣት፣ እግዚአብሔር ከሚያመጣው የጥፋት ውሃ ይድኑ ዘንድ እግዚአብሔር መርከብ እንዲሰሩ ለኖህና ለቤተሰቡ አዘዘ። ኖህም የእግዚአብሔርን ትእዛዝ ተቀብሎ መርከብ ሰራ። በመጨረሻም የጥፋት ውሃ መጣ። በምድር ላይ ያለውን ነፍሳት፣ በምድር ላይ ያለውን ሕይወት ያለውን ዘር ሁሉ ሲያጠፋ ኖህ ከነቤተሰቡ እንዲሁም ወደ መርከቢቷ የገቡት ፍጥረታት እንስሳት፣ አራዊት፣ አዕዋፋት ብቻ ወደ መርከቧ የገቡት ብቻ ሲተርፉ ከዛ ከጥፋት ውሃ ሲተርፉ መጽሐፍ ቅዱስ ይነግረናል። ይህም
የጥምቀት ምሳሌ ሆኖ አባቶቻችን በትምህርት ያስተምራሉ ማለት ነው። ይህ ማለት እንግዲህ በዚህ በአንደኛ ጴጥሮስ ላይ ምዕራፍ 2 ከቁጥር 21 ላይ ተጽፎ እናገኛለን። ይህ ምሳሌ ሆኖ በመጽሐፍ ቅዱስ ላይ መቀመጡን፣ በብሉይ ኪዳን ላይ መቀመጡን ቅዱስ ጴጥሮስ በትምህርቱ ገልጾ አስተምሯል። የጥፋት ውሃ ከጥፋት ውሃ የሰው ልጆች ወይም ኖህና ቤተሰቡ የመዳናቸው ምሳሌ የጥምቀት ምሳሌ ሆኖ ተቀምጧል። በሶስተኛ ደረጃ በብሉይ ኪዳን እንደ ምሳሌነት የጥምቀት ምሳሌ ሆኖ ሲያገለግል የኖረው ግዝረት ነው። ግዝረት ማለት ምንድነው? በአብርሃም ዘመን የእግዚአብሔር ልጆች የሚሆኑት የእግዚአብሔር ልጅ የሚል ስም የሚያገኙትና የአብርሃም ቤተሰብ የሚሆኑት በጠቅላላ የተገረዙ ነበሩ። ይህ በምሳሌነት ተቀምጦ ጥምቀት ሲመጣ የሰው ልጆች መጠመቅ ሲጀምሩ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀና ጥምቀትን ከመሰረተ ጊዜ ጀምሮ በጥምቀት ተተክቷል ማለት ነው። ስለዚህ ያልተጠመቀ የእግዚአብሔር ቤተሰብ ወይም ደግሞ ልጅ መባል አይችልም። የእግዚአብሔር ልጅ ለመባል የእግዚአብሔር ልጅ ለመሆን መጠመቅ ያስፈልጋል። ይህም በብሉይ ኪዳን በነበረው በግዝረት መተካቱን በኦሪት ዘፍጥረት ላይ ምዕራፍ 17 ቁጥር 9 ላይ ይህንን የተገረዙ የእግዚአብሔር ልጆች ይባሉ እንደነበረ ወይም ደግሞ በጊዜው የተነገረውን ለአብርሃም የተሰጠውን የተስፋውን ቃል ኪዳን ተካፋይ የሚሆኑት ተስፋውን የሚካፈሉት የተገባውን ቃል ኪዳን የሚካፈሉት ተገርዘው ወደ የእግዚአብሔር ልጆች ተብለው ወደ ማህበሩ የሚቀላቀሉ ስለነበሩ አሁንም ጌታችን መድኃኒታችን ኢየሱስ ክርስቶስ በመሰረተው ጥምቀት መሰረት ተጠምቀው የእግዚአብሔር ልጅ የሆኑት የእግዚአብሔርን መንግስት ወራሽ ይሆናሉ ማለት ነው። ስለዚህ በዮሐንስ ወንጌል ላይ ምዕራፍ 3 ቁጥር 3 ላይ ይህ ተቀምጧል በሰፊው ያላመነ ያልተጠመቀ አይድንም፣ ያመነ የተጠመቀ ደግሞ ይድናል ተብሎ የተጻፈው ቃል ማለት ነው። ስለዚህ በዚህ መሰረት እነዚህ በብሉይ ኪዳን የጥምቀት ምሳሌ ሆነው ሲያገለግሉ የነበሩ ናቸው። ጥምቀት ከመጣ በኋላ በጥምቀት ተተክተዋል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ተጠመቀ? ለምን የተጠመቀ ይመስላችኋል? እሱ ኃጢአት የለበትም። እሱ በደል የለበትም። እርሱ በመጠመቁ የሚያገኘው ጸጋ የለም። እርሱ ራሱ የጸጋ ባለቤት ነው። እርሱ ራሱ የጸጋዎች ሁሉ ባለቤት ነው። ለሌሎች ጸጋ የሚሰጥ ለሌሎች ሀብተ በረከትን የሚሰጥ እንጂ እርሱ በመጠመቁ ምንም የሚያገኘው ነገር የለም። ነገር ግን ለምን ተጠመቀ ጌታችን ኢየሱስ ክርስቶስ? እነዚህን ነገሮች ሶስት መሰረታዊ ምክንያቶችን እንመለከታለን። አንደኛው ቅድም እንዳልነው ለኛ ለሰው ልጆች ወደ እግዚአብሔር መንግስት የምንገባበትን በሩን መንገዱን ለመመስረት ለመክፈት ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ አድርጎ እንድናደርግ አርአያ ምሳሌ መሆን ስለነበረበት ስርዓተ ጥምቀትን ለኛ ለመመስረት ጌታችን ኢየሱስ ክርስቶስ ተጠመቀ። ስርዓተ ጥምቀትን ለኛ ለመመስረት። ሁለተኛ አባቶቻችን ሲያስተምሩ እንደሰማችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ የተጠመቀበት ምክንያት በዮርዳኖስ ወንዝ የተቀመጠውን የዕዳ ደብዳቤያችን ሊደመስስልን እኛ የሰው ልጆች ቀደም ባለው ጊዜ ሰይጣን አዳምንና ሔዋንን ባሳታቸው ጊዜ ኃጢአት ባሰራቸው ጊዜ በደል ባሰራቸው ጊዜ የበደላቸውን የኃጢአታቸውን ደብዳቤ
አንዱን በሲኦል አንዱን በዮርዳኖስ ወንዝ ደብቆ ወይም ቀብሮት ስለነበረ ይህም በእግዚአብሔር ዘንድ የሚታወቅ ስለሆነ እግዚአብሔር የማያውቀው ነገር ስለሌለ በዮርዳኖስ ወንዝ በመጠመቅ በአምላክነቱ ኃይል ያንን የዕዳ ደብዳቤ ደመሰሰው ማለት ነው። የዕዳ ደብዳቤ ደመሰሰው። ስለዚህ የእኛን የዕዳ ደብዳቤ፣ የሞታችንን ደብዳቤ፣ የበደላችንን ደብዳቤ፣ የኃጢአታችንን ደብዳቤ ሰይጣን በተንኮል በዮርዳኖስ ወንዝ ያስቀመጠውን ሊያጠፋልንና ሊደመስስልን ጌታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ ተጠመቀ ማለት ነው። ስለዚህ ሁለተኛው የዕዳ ደብዳቤያችንን ሊደመስስልን ተጠመቀ። ሶስተኛው ትህትናን ለማስተማር ነው። ጌታችን ኢየሱስ ክርስቶስ ትህትናን ካስተማረባቸው መሰረታዊ ቦታዎች መካከል አንዱ ባህረ ዮርዳኖስ የዮርዳኖስ ባህር ነው። ትህትናን ካስተማረባቸው ቦታዎች እንደምታውቁት ጌታችን ኢየሱስ ክርስቶስ ወደ ዮርዳኖስ ወንዝ ሲመጣ ዮሐንስ በዮርዳኖስ ወንዝ ዳርቻ ብዙዎችን ሰብስቦ እያስተማረ እየገሰጸ እያጠመቀ በዚያ ነበርና ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። አጥምቀኝ አለው። እኔ በአንተ ልጠመቅ ይገባኛል እንጂ አንተ በእኔ ልትጠመቅ እንዴት ወደ እኔ ትመጣለህ ብሎ እምቢ አለው። ጌታችን ኢየሱስ ክርስቶስ ግን እንዲህ ጽድቅን ሁሉ ልናደርግ ይገባናል ብሎ ትህትናውን አሳየ። በባሪያው እጅ ለመጠመቅ ፈቃደኛ ሆነ። እንዲህ ጽድቅን ሁሉ ልናስተምር ይገባናል ማለቱ ትህትናን ማሳየቱ፣ ዝቅ ማለትን ማሳየቱ። ዝቅ ብለን እኛ ትህትናን ካላሳየን፣ አዎ ዛሬ እንዲህ ባይሆን ኖሮ ነገሥታቱ መኳንንቱ እቤታቸው ቁጭ ብለው ካህናትን መታችሁ አጥምቁን ይሉን ነበር። እቤታቸው ሆነው ካህናት መጥተው ያጠምቋቸው ነበር። አያችሁ፣ ትህትናን ጌታችን ኢየሱስ ክርስቶስ ስላስተማረ ዛሬ ንጉሥ ቢሆን፣ ባለስልጣን ቢሆን፣ ባለጸጋ ቢሆን፣ ማንም ቢሆን ካህናቱ ወዳሉበት፣ ታቦቱ ወዳለበት፣ ቤተክርስቲያን ወዳለችበት መጥተው ይጠመቃሉ እንጂ ቤተክርስቲያን እነርሱ ወዳሉበት አትሄድም። ካህናት እነርሱ ወዳሉበት አይሄዱ። እነርሱ መጥተው ግን ይጠመቃሉ። አዎ ትህትናን ለማስተማር ስለሆነ ጌታችን ኢየሱስ ክርስቶስ ባስተማረው ትህትና መሰረት ዛሬም ቤተክርስቲያን ይህንን ትፈጽማለች ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ወደ ዮሐንስ መጣ ነው የሚለው። ከገሊላ ወደ ዮርዳኖስ ሀበ ዮሐንስ፣ ዮሐንስ ወዳለበት ወደ ዮርዳኖስ መጣ። እርሱ እያጠመቀ ነው። በዚያ ንስሐ ግቡ እያለ እያስተማረ እየገሰጸ በዚያ የመጡትን ሁሉ እያንዳንዳቸው ኃጢአታቸውን እየተናዘዙ እንዲጠመቁ ያደርጋል። እኔ በውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣው እርሱ በእሳትና በመንፈስ ያጠምቃችኋል እያለ በንግግሩ በትምህርቱ ጌታችን ኢየሱስ ክርስቶስን እያስተዋወቀ። ዮሐንስ እኮ የጌታችን የመድኃኒታችን የኢየሱስ ክርስቶስ መንገድ ጠራጊ ሆኖ ነው የተላከው። ከእርሱ ፊት እየሄደ መንገዱን የሚጠርግ መንገድ ጠራጊ ነው የነበረው። አዎ እነሆ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ እያለ ወደ እርሱ እየጠቆመ እኔ የእግሩን ጫማ ማሰሪያ ልፈታለት የማይገባኝ የማልችለው እርሱ ከኔ በኋላ ይመጣል እያለ ስለ እርሱ እያስተዋወቀ ኢሳይያስን እንደተናገረው መንገድ ጠራጊ ሆኖ ነው የተከሰተው። ስለዚህ ጌታችን ኢየሱስ ክርስቶስ በመጽሐፍ በተጻፈው ልክ፣ ነቢያት በተነበዩት ልክ ዮሐንስ ወዳለበት ዮርዳኖስ ወንዝ መጥቶ በዮሐንስ እጅ ሊጠመቅ ፈቀደ። ዮሐንስ ግን እኔ ባንተ ልጠመቅ ይገባኛል፣ አንተ በእኔ ልትጠመቅ እንዴት ትመጣለህ አለ። እንዲሁ ጽድቅ ልናደርግ ይገባናል ብሎ እርሱን አስተምሮት ትህትና ማድረግ
ተገቢ መሆኑን አሳይቶ ጌታችን ኢየሱስ ክርስቶስ በዮርዳኖስ እጅ ተጠመቀ፣ ትህትናን ለማስተማር። እንደምታውቁት ሌላው ጌታችን ኢየሱስ ክርስቶስ ትህትናን ያስተማረበት አንዱ ሌላው ትልቁ ቦታ ደግሞ በጸሎተ ሐሙስ ነው። ታውቃላችሁ፣ ጸሎተ ሐሙስ ዕለት የሐዋርያቱን እግር አጥቦ ትህትናን አሳይቶናል አይደለም? አዎ። ስለዚህ ትህትናን ለማሳየት ለማስተማር ጌታችን ኢየሱስ ክርስቶስ ተጠመቀ። ሶስተኛው አንድነትና ሶስትነት ለማሳየት ወይም ለመግለጽ ቅድም በመግቢያችን ላይ እንዳየነው የጌታችን የመድኃኒታችን የኢየሱስ ክርስቶስ በዮርዳኖስ ላይ መጠመቅ፣ በዮርዳኖስ ወንዝ መጠመቅ ብዙ ነገሮች እንድናይ አድርጎናል። አንዱ የአብ የወልድ የመንፈስ ቅዱስን መገለጣቸውን መታየታቸውን ያየንበት፣ ይሄንን ለእኛ ለሰው ልጆች ሊገልጥልን ይህ አንድነት የእግዚአብሔር አንድነትና ሶስትነት ለእኛ ሊገልጥልን ለሰው ልጆች ለእኛ ሊያሳየን ሊያስተምረን ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ ተጠመቀ። ጌታችን ኢየሱስ ክርስቶስ ከሦስቱ አካል አንዱ አካል መሆኑ ሰው የሆነ አምላክ መሆኑን ለማሳየት ሰው ሲሆን አምላክ፣ አምላክ ሲሆን ሰው መሆኑን ፍጹም ሰው ፍጹም አምላክ መሆኑን ለእኛ ለመግለጥ ለማሳየት ተጠምቋል ማለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ ለምን ተጠመቀ ለሚለው እነዚህን ባጭሩ ካየን ቀጥለን ደግሞ እኛስ ለምን እንጠመቃለን? የጥምቀት አስፈላጊነት ለእኛ ለሰው ልጆች ምንድን ነው? እኛ ለምን እንጠመቃለን? የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ከተጠመቀልን ሌሎቹ ሰዎች እንደሚሉት እርሱ ጾሞልናል፣ እኛ መጾም አያስፈልገንም፣ እርሱ ተጠምቆልናል፣ እኛ መጠመቅ አያስፈልገንም እንደሚሉት ለምን አላልንም? እኛ ኦርቶዶክሳውያን እንዳንል መጽሐፍ ቅዱስ ይነግረናል፣ ያስተምረናል። እርሱ ተጠምቆ እንድንጠመቅ አዞናል፣ እንድንጠመቅ አስተምሮናል። እርሱ ጾሞ እኛ እንድንጾም አስተምሮናል። እርሱ ጸልዮ እኛ እንድንጸልይ ነግሮናል፣ አስተምሮናል። ስለ ጸሎት አስተምሮናል። እንዲህ ብላችሁ ጸልዩ ብሎናል። ስትጾሙ ስትጸልዩ እንዲህ ብላችሁ ጸልዩ፣ እንዲህ ብላችሁ ጾሙ ብሎናል። ስለዚህ እኛ የመጀመሪያው አርአያችን የመጀመሪያው ምሳሌያችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ለምንድን ነው የምንጠመቀው? እኛ የጥምቀት አስፈላጊነት ለእኛ ለሰው ልጆች ምንድን ነው ስንል አንደኛው ለዳግም ልደት ነው። ዳግም ልደት ሰው ዳግመኛ ካልተወለደ በስተቀር ወደ እግዚአብሔር መንግሥት መግባት አይችልም ተብሎ በዮሐንስ ወንጌል ምዕራፍ 3 ላይ ጌታችን ኢየሱስ ክርስቶስ ከኒቆዲሞስ ጋር ባደረገው ንግግር ሁላችሁም ታስታውሳላችሁ። ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት መግባት አይችልም። ኒቆዲሞስ ግራ ተጋብቶ ሰው ወደ እናቱ ሆድ ገብቶ ተመልሶ ሊወለድ ይገባልን አለው። አይደለም፣ እንዲህ ማለት አይደለም። ሰው ከመንፈስና ከውሃ ዳግም ካልተወለደ ወደ እግዚአብሔር መንግሥት መግባት አይችልም። ያ ማለት ጥምቀት ማለት ነው። ለዳግም ልደት ዳግም ያልተወለደ ስንጠመቅ ዳግም እንወለዳለን። ሰው ሁለት ጊዜ ይወለዳል። ስንት ጊዜ ይወለዳል? ሁለት ጊዜ። አንደኛው ከእናትና ከአባቱ በስጋ ይወለዳል። ሁለተኛው በጥምቀት ከእግዚአብሔር ይወለዳል ማለት ነው። የእግዚአብሔር ልጅ የምንሆነው የእግዚአብሔር ልጅ የምንባለው በውሃ ተጠምቀን ከውሃና ከመንፈስ ስንጠመቅ ከማየ ዮርዳኖስ ከአብራ ከመንፈስ ቅዱስ ስንወለድ የእግዚአብሔር ልጅ እንባላለን። አለዚያ የእግዚአብሔር ልጅ አንባልም። የእግዚአብሔር ልጅ አንሆንም። የእግዚአብሔር ልጅ ካልሆን ደግሞ የእግዚአብሔርን መንግሥት አንወርስም። ስለዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ይላል። ስለዚህ ለዳግም ልደት እንጠመቃለን ማለት ነው። የእግዚአብሔርን መንግሥት ለማየት ወደ እግዚአብሔር መንግሥት ለመግባት
ዳግም ልንወለድ ይገባናል። ሁለተኛው ለድህነት ድህነተ ሥጋ ድህነተ ነፍስ ለማግኘት መጠመቅ ያስፈልጋል። መጠመቅ ያስፈልጋል። ሰው ለጊዜው ሥጋዊ ሕመም ቢኖርበት ሲጠመቅ ከሕመሙ ይፈወሳል አይፈወስም? ይፈወሳል አይደለም? ልክ እንደ ንዕማን የተባለ ሰው በነቢዩ ኤልሳዕ ትእዛዝ በዮርዳኖስ ወንዝ ተጠምቆ እንደዳነው እንደተፈወሰው ከለምጹ እንደዳነ እንደተፈወሰው ልክ በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ባለው መጽሐፍ ቅዱስ ክፍል ላይ እንደተጠቀሰው በሰሊሆም ወንዝ በሰሊሆም መጠመቂያ ሄዶ ተጠምቆ እንደዳነው ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ለሰው ልጆች ባስቀመጠው የጥምቀት ስርዓት ውስጥ ስንጠመቅ ድህነት እናገኛለን። ይህ ማለት ምን ማለት ነው? በዚሁ በማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ ያመነ የተጠመቀ ይድናል ይላል። ምን ይላል? ምን ይላል? ይድናል ማለት ድህነት ማለት ነው፣ ሌላ አይደለም። ሰው ድህነት ለማግኘት ነፍሱ እንድትድን ዘላለማዊ ሕይወት እንዲያገኝ መጠመቅ አለበት። ካልተጠመቀ ድህነት አያገኝ። ያመነ የተጠመቀ ይድናል። ስለዚህ ለድህነተ ነፍስ ድህነተ ሥጋ ለሥጋም ለነፍስም ለሁለቱም ይጠቅመናል ማለት ነው መጠመቅ። ስለዚህ ለድህነት እንጠመቃለን። ሶስተኛ ለኃጢአት ስርየት የኃጢአት ስርየት ለማግኘት እንጠመቃለን። እንደዚህ ይላል ዮሐንስ መጥምቅ ሲያስተምር ጌታችን ኢየሱስ ክርስቶስ ከመምጣቱ አስቀድሞ ወደ እርሱ ሊጠመቅ ከመምጣቱ አስቀድሞ በዮርዳኖስ ወንዝ ዳርቻ እያስተማረ እያጠመቀ በነበረበት ጊዜ እንደዚህ ይላል፣ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ። ኃጢአታችን ይሰረይ ዘንድ መጠመቅ አስፈላጊ ነው ማለት ነው። ለኃጢአት ስርየት ማለት ይሄ ነው። እንደገና ደግሞ ጌታችን ኢየሱስ ክርስቶስ ለሐዋርያቱ እንዳስተማረው ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። ማቴዎስ ወንጌል ምዕራፍ 8 ቁጥር 20። በመቀጠልም ይሄ የመጽሐፍ ቅዱስ ክፍል የሚነግረን ምንድን ነው? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ኃጢአታቸውን በደላቸውን እየተናዘዙ እየተናገሩ ንስሐ እየገቡ በአብ በወልድ በመንፈስ ቅዱስ ስም ይጠመቃሉ። ከዛ ደቀ መዛሙርት ይሆናሉ። የእግዚአብሔር ተከታይ ይሆናሉ። የእግዚአብሔር ተከታይ የእግዚአብሔር ቤተሰብ ይሆናሉ። የእግዚአብሔር ልጆች ይሆናሉ። ስለዚህ ለኃጢአት ስርየት እንጠመቃለን ማለት ነው። እኛ ስንጠመቅ የኃጢአት ስርየት ለማግኘት ነው። አራተኛው ስንጠመቅ ወይም የምንጠመቀው ከክርስቶስ ጋር ለመተባበር። ከክርስቶስ ጋር መተባበር ማለት ምንድን ነው? በጥምቀት ከክርስቶስ ሞትና ትንሣኤ ጋር እንተባበራለን። በምንጠመቅበት ጊዜ ክርስቶስ ወደ መቃብር ገብቶ በሦስተኛው ቀን ከሙታን ተለይቶ መነሳቱን እኛም ወደ ውሃው ገብተን ከውሃው ስንወጣ ከክርስቶስ ጋር እንተባበራለን። ከሞቱ ጋር በሞቱ እንመስላለን። በትንሣኤው ከውሃው በመውጣታችን ደግሞ ከጌታችን ትንሣኤ ጋር እንተባበራለን። ምን ይላል? በዚሁ በሮሜ መልእክት ላይ ቅዱስ ጳውሎስ እንደዚህ ይላል፣ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ይላል።
ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተጠመቀው እኛም ስንጠመቅ የክርስቶስን ሞት እናስባለን። ከውሃው ስንወጣ ደግሞ የክርስቶስን ትንሣኤ እናስባለን። በሁሉ እርሱን እንመስላለን ማለት ነው። ከእርሱ ጋር እንተባበራለን ማለት ነው። ይህንን ነው ይህ መጽሐፍ ቅዱስ ክፍል የሚያስገነዝበን። አምስተኛ በምንጠመቅበት ጊዜ ወይም በመጠመቃችን አዲስ ሕይወት እናገኛለን። አዲስ ሕይወት ሰው ከመጠመቁ በፊት የነበረውን ማንነት ከተጠመቀ በኋላ ያንን ማንነት መልሶ ያገኘው። ያ ማለት ምን ማለት ነው? አዲስ ሕይወት ያገኛል። አዲስ ማንነት ያገኛል። አዲስ ሰው ይሆናል። ሳይጠመቅ በፊት የእናትና የአባቱ የሥጋ አባትና እናቱ ልጅ ነው። ነገር ግን ከተጠመቀ በኋላ የእግዚአብሔር ልጅም ጭምር ነው። ከመጠመቁ አስቀድሞ በልዩ ልዩ ኃጢአት ውስጥ ሊኖር ይችላል። ከተጠመቀ በኋላ ግን ድነተ ሥጋን ድነተ ነፍስን አግኝቷል። አዲስ ሕይወት አግኝቷል ማለት ነው። ይህ ማለት ምንድን ነው? በዚህ በሮሜ መልእክት ላይ ምዕራፍ 6 ቁጥር 4 ላይ እንግዲህ ክርስቶስ በአብ ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። መጠመቃችን ከክርስቶስ ሞትና ትንሣኤ ጋር መተባበር እንደሆነ ቅዱስ ጳውሎስ ደጋግሞ በሮሜ መልእክት ላይ አስቀምጧል፣ አስተምሯል። ከክርስቶስ ሞትና ሕይወት ጋር ከክርስቶስ ትንሣኤ ጋር አዲስ ሕይወት ከማግኘት ጋር የተቀመጠ ቃል ነው። ስድስተኛ ከክርስቶስ ጋር አንድ ለመሆን ህብረት ለማግኘት ከእግዚአብሔር ጋር አንድ ለመሆን እኔን ያየ አብን አይቷል፣ እኔ በአብ እንዳለው አብን በእኔ እንዳለ የሚለውን ህብረት አብ በእርሱ እንዳለ እሱም በአብ እንዳለ እኛም ደግሞ ከእርሱ ጋር እንዳለን እርሱ ከእኛ ጋር እንዳለ የምናረጋግጠው በጥምቀት ነው። ህብረት ወይም አንድነት ከእርሱ ጋር የሚኖረን ከክርስቶስ ጋር አንድ የምንሆነው በጥምቀት ነው ማለት ነው። ስለዚህ ምን ይላል? በዚህ በገላትያ መልእክት ላይ ቅዱስ ጳውሎስ ገላትያ መልእክት ምዕራፍ 3 ቁጥር 27 ላይ እንደዚህ ይላል፣ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ይላል። ከክርስቶስ ጋር አንድ ትሆኑ ዘንድ እንግዲህ ስንጠመቅ ከክርስቶስ ጋር አንድ እንሆናለን ማለት ነው። ህብረታችን ከእርሱ ጋር ይሆናል። አንድ ህብረት እንሆናለን ከእርሱ ጋር። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ክርስቶስን ለብሳችኋል። ክርስቶስን የምንለብሰው ክርስቶስ በእኛ ህይወት ውስጥ የሚሆነውና ከእርሱ ጋር አንድ የምንሆነው በጥምቀት ነው፣ ስንጠመቅ። ሰባተኛው የቤተ ክርስቲያን አባል ለመሆን። አንድ ሰው ሳይጠመቅ የቤተ ክርስቲያን አባል ነው ማለት ይቻላል? አይቻልም አይደል? ከተጠመቀ በኋላ ነው አባል የሚሆን። የቤተ ክርስቲያን ህብረት ላይ የሚጠቃለለው ወይም የሚካተተው ክርስቲያናዊ መብት የሚያገኘው ወይም ደግሞ እንደ ሌሎቹ ክርስቲያኖች አብሮ ማንኛውንም ክርስቲያናዊ ነገሮችን መፈጸም የሚችለው፣ ስርዓተ አምልኮ መፈጸም የሚችለው፣ ከምስጢራት መሳተፍ የሚችለው ሲጠመቅ ነው። ካልተጠመቀ ምስጢራትን መካፈል አይቻልም። ቤተ ክርስቲያን የምትፈጽማቸው ምስጢራት ለመካፈል ወደ ምስጢራት ሁሉ መግቢያ በሩ ጥምቀት ነው። ያልተጠመቀ ሰው ምስጢራት አይፈጸምለትም። ለዚህ ነው ከአምስቱ አዕማደ ምስጢራት መካከል አንዱ ምስጢረ ጥምቀት ሆኖ በቤተ ክርስቲያናችን የሚነገረው ወይም ቤተ ክርስቲያን የምታስተምረው። ወደ ቤተ ክርስቲያን መግቢያ በሩ፣ ወደ ቤተ ክርስቲያን ህብረት፣ ወደ ቤተ ክርስቲያን አንድነት፣ ከምዕመናን ህብረት መደበሪያው ምስጢራትን ለማግኘት መብት የሚያገኘው አንድ ሰው ሲጠመቅ ነው። ከተጠመቀ በኋላ ካልተጠመቀ ይህንን ሁሉ አንድነት ይህንን ሁሉ ነገር ማግኘት አይችልም። ስለዚህ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚለው ቃል የተሰማበት
ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ ሲጠመቅ አብ ወልድ መንፈስ ቅዱስ አብ በደመና ይህንን አሁን ያልኩትን ቃል ሲያሰማ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ ድምፁን ሲያሰማ የአብ ድምፅ የተሰማበት ወልድ በተለየ አካሉ በሥጋ ከመቤታችን ከቅድስት ድንግል ማርያም ተወልዶ ሰው ሆኖ በሰው ሥጋ በዮርዳኖስ ወንዝ ተገኝቶ በእደ ዮሐንስ ሲጠመቅ መንፈስ ቅዱስ ደግሞ በርግብ አምሳል በራሱ ላይ ሲቀመጥ የአብን የወልድን የመንፈስ ቅዱስን መገለጥ ያየንበት ዕለት እርሱም ስሙት ተብለን የታዘዝንበት ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን መስሎ የእኛን ሥጋ ለብሶ እኛን ወደ ነበርንበት ወደ ቀደመ ክብራችን ሊመልሰን ሊያስተምረን ሊያስተካክለን ወደ ራሱ ሊወስደን ስለመጣ እርሱም ስሙት ብሎ አባቱ አብ ስለ እርሱ የተናገረበት። በነገራችን ላይ እግዚአብሔር አብ እርሱን ስሙት የሚለው ቃል የተናገረው 2 ጊዜ ነው አይደል? አንደኛው በዮርዳኖስ ወንዝ፣ ሁለተኛው የት ነው? ሁለተኛው የት ነው? በደብረ ታቦር ተራራ ላይ። ሁለተኛው በደብረ ታቦር ተራራ ላይ ነው። ጌታችን ኢየሱስ ክርስቶስ 3ቱን ደቀ መዛሙርት ይዞ ወደ ደብረ ታቦር ተራራ ከወጣ በኋላ በዚያ በእነርሱ በፊታቸው ተለወጠባቸው። የአምላክነት ክብሩን ገለጠ። ነጭ በረዶ ልብሱ ወደ ነጭነት ወደ በረዶነት ተቀየረ። ከዛ ሙሴ ኤልያስ ካሉበት ሙሴ ከመቃብር ኤልያስ ከብሔረ ብፁዓን መጥቶ ከእርሱ ጋር ሲነጋገሩ ከእርሱ ጋር ሲወያዩ በጆሮአቸው ሰምተው አብ በደመና ሆኖ የምወደው ልጄ ይህ ነው ብሎ እርሱን ስሙት ብሎ የተናገረበት ሁኔታ በደብረ ታቦር ተራራ ነው። ስለዚህ አንደኛው በዮርዳኖስ ወንዝ ነው፣ ሁለተኛው ደግሞ በደብረ ታቦር ተራራ ነው። በሁለቱም ላይ ጌታችን ኢየሱስ ክርስቶስ ክብሩን የገለጠበት ነው። የእግዚአብሔር መገለጥ የታየበት ነው። በልዩ ሁኔታ መገለጥ የተገለጠበት የታየበት ነውና በእርሱ ደስ የሚለኝ የምወደው ልጄ ይህ ነው። የማቴዎስ ወንጌል ምዕራፍ 3 ከቁጥር 16 ላይ የምናገኘው ቃል ነው። በዚህ መነሻነት ስለ ጥምቀት አስፈላጊነት፣ ጥምቀት በብሉይ ኪዳን ጌታችን ኢየሱስ ክርስቶስ ለምን ተጠመቀ የሚሉ መሰረታዊ ነገሮችን ለማየት ሞክረናል። እግዚአብሔር አምላካችን ለሁላችንም ማስተዋሉን ጥበቡን እንዲያድለን የአምላካችን መልካም ፈቃዱ ይሁንልን። የሰማነውን በልቦናችን ይጻፍልን። ወስብሐት ለእግዚአብሔር። እንተ